እኛ አሁን ላይ በጣም አስጊነ ሁኔታ ላይ ነው ያለነው። ባላሰብነው አቅጣጫ ነገሮች እየሄዱብን ያሉት እኛ ይሄ ሁሉ ነገር ይፈጠራል ብለን አልነበረም። ቤተሰቦች አሁን ከምትቀርበን ከኛ ጋር ጥሩ ግንኙነት ካላት ከናርዲ ጋር ሳይሆን ከናሂ ጋር ነው ንግግራችን የሚሆነው። ናሂን ለማግኘት እና ለማውራት አስበናል። አንተ ይሄ ልጅ አብዷል እንዴ? ኧረ ያበደችው ናርዲና ተረበስ ማሚቺ ልጅ ግን ምን አይነት አቃጣይ ናት? ምንድነው እያደረጉ ያሉት? አይ ልክ እየሰራ አይደል? ምንድነው ብቻ ነው እንዴ ጠራነ? እንርዳሽ ባለን እናግዝሽ ባለን ሌላ ችግር ሊፈጥር እሷን አትናገሯት። ስርዓት ናሂ እሷን መናገራችን ትዳርህን ችግር ውስጥ እየከተትክ ነው። ትዳርህን ችግር ውስጥ የራሳችሁ ጉዳይ ትዳርህን ችግር ውስጥ እየከተትክ ነው። ትዳርህን ችግር ውስጥ እየከተትክ ነው። አይመለከትም። ትዳርህን እንዳልወረወረ ወደ ላይ ትዳርህን እየበተንካ እንዳትነካ ማንም እንዲነካታ እያያችሁ ማንም እዚህ ጋር እየተቀመጠ ነው። ምን ያመጣሉ ቤተሰቦች ምን ያህል እየከፋቸው እንደሆነ ምን እንዳይመጣ ነው። ሰላም እንዴት ናችሁ? ውድ የዩቲዩባችን ተከታታዮች ደህና ናችሁ ወይ? በመላው ዓለም የምትገኙ ኢትዮጵያውያን እንግዲህ ሰሞኑን የተፈጠረውን ነገር አይታችኋል። በጣም ከባድ ነገር ነው የተፈጠረው። እኛ ይሄን ያህል ይሰፋል ብለን ነገሩን አላሰብንም። ቤተሰቦች ኮሜንት ላይ በጣም እኛ እየወቀሳችሁን ያላችሁት ነገር ግን አሁን ግን እንዳያችሁት ከዚህ በፊት እየወቀሳችሁን ነበር። አሁን ግን እንዳያችሁት ናሂ ለሷ መደገፍ ጀምሯል። እኔ አላቅም ነገሩ እውነት አይሁን ገና ባላረጋገጥንበት ሁኔታ ለሷ ደግፎ እየተከራከረ በመስማታችን በጣም አዝነናል። አዎ እኛ በጣም ዲሳፖይንት ሆነናል። በጣም ለምን መሰላችሁ? እኛ ነገሩን መጀመሪያ ስናስብ ናርዲንም ስልክ ደውዬ በማወራት ሰዓት እናቷንም በማወራት ሰዓት ምንድነው ያለችኝ? ብሬን ብቻ ነው ማስመለስ የምፈልገው፣ ስለዚህ ብሬን ተግባብታችሁ ተስማምታችሁ አስመልሱልኝ ነበር ያለችውና እና በደንብ ዲቴል በማውራት ሰዓት ላይ ከአንዳንድ ዩቲዩበሮችም ጋር እንደተገናኘች መረጃ ላይ የሚሰሩ ዩቲዩበሮች እንዳገኘችና ናሂን ዩቲዩብ ላይ ማውጣት እንደምትፈልግ ተነገረችን። እኛ ናሂ እንግዲህ ዩቲዩበር ነው፣ ብዙ ቤተሰቦችን አፍርቷል፣ ትዳር ያለው ሰው ነው። ስለዚህ ነገሩ እንዳይሰፋ ካሰብነው አቅጣጫ ውጪ እንዳይወጣብን ብለን ነግረናታል። ስለዚህ ስንነግራት እሷ በቃ በእናንተ ዩቲዩብ ነገሩን እናውጣው፣ እኔ ሌሎችም እህቶቼ እንዲማሩበት ፈልጋለሁ። ለምን በጣም ብዙ ሺህ ኢትዮጵያውያን ውጭ ሀገር ነው የሚኖሩት እና በዛም ብዙ ነገሮችን እንሰማለን። ስለዚህ በእኔ ይብቃ አለችን እና ነገሩ ሌላ ዩቲዩበር ጋር ከምትወስደው እኛ ናሂን እንደ ቤተሰብ አቅርበን ነገሩን ለመፍታት ነበር የሞከርነው። ግን እኛንም ትንሽ ውስጥ የከተተን ነገር ምንድን ነበረ? በምንደውልለት ሰዓት ልናገኘው አልቻልንም። ሄሉም ጋር የነበረውን ነገር ታውቃላችሁ፣ እየደባበቀችለት እየሸፋፈነችለት ስለነበረ ትንሽ እኛም ጋም እልህ ነበረ። ነገር ግን አሁን ባላሰብነው አቅጣጫ ነገሮች እየሄዱብን ነው የሚገኙት። እኛ ይሄ ሁሉ ነገር ይፈጠራል ብለን አልነበረም። ቤተሰቦች እንግዲህ ውብዬን ብትሆን ሆስፒታል ነው ያለችው፣ አልወጣችም፣ ነቅታለች፣ ደህና ሁኔታ ላይ ነው ያለችው። ነገር ግን ከሆስፒታል አልወጣችም። ይሄ ሁሉ ነገር ይፈጠራል ብለን አይደለም። እንግዲህ ቤተሰቦች ተረዱናላችሁ ብለን እናስባለን። ናሂም ነገር ውስጥ እንዳለበት ነው አሁን እየተረዳን ያለ ነው። ስለዚህ ውብዬ በጣም ይቅርታ፣ እሷን እንግዲህ ባለፈው ቪዲዮ ላይ እንዳያችሁት ውብዬን ይቅርታ ጠይቂያታለሁ ባለፈው በጣም ለተፈጠረው ነገር። ግን ቢሆንም ናሂ ግን አሁንም እውነታ ወጥቶ መጠየቅ አለበት። የልጅቷን ገንዘብ ወስዶም ከሆነ መመለስ አለበት፣ አልወሰደም ከሆነ እናንተ ቤተሰቦቹ ምናሳያችሁ ይሆናል ማለት። አዎ እኛ አሁን ላይ ይኸውላችሁ የሚገርማችሁ ነገር ገንዘብ ማስመለስና ናሂ እንዲጠየቅና ከዛ ደግሞ ሌሎች እህቶቻችን እንዲማሩበት አስበን ነው። ነገር ግን ይሄ ነገር ትዳርን የሚያፈርስ ከሆነ ቤተሰብን የሚጎዳ ከሆነ አሁንም ቢሆን ይሄን ነገር ሙሉ በሙሉ እንትን ለማለት ነገሩን ስቶፕ ለማድረግ በጣም እኛ ራሱ የመፈለግ ስሜት አለን። ለምን ውብዬም እርጉዝ ናት እና እርግዝናዋ ላይ ችግር ቢፈጠር አሁን ላይ ባለፈው ታምራሷን አንስታ ነበር። ትንሽ አንዳንድ ነገሮችም ስለተመለከትን በጣም ይሄ ነገር ካላሰብነው አቅጣጫ እየወጣብን ስለሆነ ነገሩን ናርዲ ከኛ ቅርብ ናት። ነገር ግን እሷ ትንሽ የተፈጠረባት የአይምሮ እክል ስላለ የገጠማትን በጣም መጥፎ ነገር ስላለ ነገሮችን ተረጋግታ የማየት ነገር የላትም። አይታችኋል፣ ከውብዬ ጋር የመያያዝ ነገር ነበረ ምናምን ነገር እርጉዝ ናት ብለን በምንነግራት ሰዓትም ማለት ነው። በጣም ደግሞ አሳፋሪውና በጣም የሚያስጠላው ነገር ምንድነው? ናሂን ከውብዬ ጋር ያላቸው ኢንተራክሽን ከውብዬ ጋር የተፈጠረው ነገር በጣም እኛ በጣም ነው ከአንድ ባለ ትዳር የማይጠበቅ ነገር በማድረጉ እኛ አሁን ላይ በጣም አስጊነ ሁኔታ ላይ ነው ያለነው። ኮሜንት ሴክሽን ላይም እኛን እየወቀሳችሁ ነው ያላችሁት። እኛ እቺ ልጅ ወደ ዩቲዩብ ይዘናት መጣን እንጂ ወደ ቤቱ ይዘናት አልሄድንም። ከሌላ ዩቲዩበር ኢንፎርሜሽን ጠይቃን ሄደችው። ትዳራቸውን ለመበጥበጥ አላሰብንም።
ብዙ እህቶቻችንም የሚጎዱበት ጉዳይ ስለሆነ ብለን ያሰብነው። አሁን ግን ትዳር ሊፈርስ ነው፣ ቤተሰብ ሊጎዳ ነው። መንገድ ቤተሰቦች የሄድንበት መንገድ ግን ልክ አይደለም ብለን እንድናስብ ሆነን ነበር መጀመሪያ ላይ። ለምን መሰላችሁ? እየሄድን የነበረበት ሄሉም ውብዬም ናሂም እኛም አንድ ላይ ስንሆን የመጣላት ነገር የመጨቃጨቅ ነገር እየበዛ ውብዬ ለዚህ ጉዳት አዳርጓታል። ስለዚህ ከዚህ በኋላ የምንሄድበት መንገድ ምንድነው የሚሆነው? ነገሩን ለየብቻ አግኝተን እነሱን ማናገር ነው የወሰንነው። ለየብቻ አግኝተን ጭቅጭቅ በማይመጣበት መልኩ ነገሩን እንፈተዋለን። በቃ ይሄን ነገር ነው ያሰነው። ለምን በተጨቃጨቅን ቁጥር የሆነ ሰው ሊጎዳ ይችላል ምናምንና ያን ነገር ለማስተካከል እኛው ራሳችን እንግዲህ መጀመሪያ እንደነገርናችሁ ቤተሰብ ጫና ነው እዚህ ያደረሰን። አሁንም ይሄን ነገር ለመፍታት ለየብቻ በማናገር ይህንን ነገር ወደ እናንተ የምናቀርብበት መንገድ ያለ ነው። አዎ እና ለብቻ ለማናገር አስበናል። ነገር ግን እንግዲህ እንዳያችኋት ናርዲን አይምሯ ላይ የተፈጠረው ተጽዕኖ የገንዘብ መበላት ፕላስ ደግሞ በጣም አሳፋሪው ነገር ምንድነው ውስጤ እስካሁን ድረስ የቀረ ፍቅር አለ አይነት ነገሮች ተመልክተናል ናሂም ጋር ቢሆን። ስለዚህ ይሄ ነገር ከዚህ ከገንዘቡ አልፎ ወደ ትዳራቸው መበጥበጥ እየገባ ነው። ስለዚህ አሁን ከምትቀርበን ከኛ ጋር ጥሩ ግንኙነት ካላት ከናርዲ ጋር ሳይሆን ናሂ ጋ ነው ንግግራችን የሚሆነው። ለምን ናርዲ ትንሽ የአይምሮም እንደነገርኳችሁ ነገር አለ። ስለዚህ ናሂን አግኝተን ልናናገረው ነው ዛሬ ቀጥረነዋል። እንግዲህ አይ ሆፕ ብዙ ነገሮችን በቀላሉ እንፈታለን ብለን እናስባለን። እኛም ትንሽ ስሜታዊ የሆነው ነገር ምንድነው በእህቶች አልፎ ተርፎ አንዳንድ የምንሰማቸው ነገሮች አሉ። አልፎ ተርፎ በመናቃት በጎረቤታችን ጥሩ ዝምድና ባለን ልጅ ጋር ሲደርስ ግን እንዴት እኛ እያለን ወንድሞቿ እንዴት ይሄ ነገር ይፈጠራል በሚል ነበረ። ነገር ግን አሁን ከምናስበው ላይ ነገሩ ስለሰፋብን ናሂን ለማግኘት እና ለማውራት አስበናል። ቤተሰቦቻችን እያደረግነው ያለነው ሁሉንም ነገር ላይ ኮሜንት ላይ የሚያየነው ነገር አለ። እኛን እየወቀሳችሁን ያላችሁ። ስለዚህ ያጠፋናት እያንዳንዷ ነገር ካለች እኛም ለማስተካከልና ነገሩን ለመፍታት እንሞክራለን። እንግዲህ እስቲ እግዚአብሔር ይርዳን። አዎ እግዚአብሔር ይርዳን። ቤተሰቦች እንግዲህ ናሂን እንግዲህ አሁን እየመጣ ነው ቀጥረናል። ትንሽ ቆየብንና ያው ይሄንን ቪዲዮ እየሰራን እንጠብቀው ብለን ነው እየመጣ ነው ያለውን ነገር ዛሬ ፍርጥርጥ አድርገን እናወራዋለን። ስለዚህ ወዴትም እንዳትሄዱ ይሄንን ነገር በደንብ ተከታተሉ። አዎ ተከታተሉን። እየመጣ ነው። እስቲ ይሄ ነገር ቢፈታና ውብዬ አሁንም በጤና ብትመለስ ትዳራቸው ጥሩ ቢሆን ደስ ይለናል። ነገሩ ከገንዘብ በላይ መሆኑን ስንመለከት እኛም ትንሽ ያው ተሰምቶናል። በጣም ይከብዳል። ሁላችሁም እንደከበዳችሁ። ስለዚህ ናሂን ጠርተናል። እየመጣ ነው። ቤተሰቦች አብራችሁ ነው። እሺ አደራ። ምንድነው የቆዩት? በእናታችሁ እንዴ ምንድነው? አይኔ ነው አንተ ይሄ ልጅ አብዷል እንዴ? ኧረ ያበደችው ናርዲና። ኧረ በስመ አብ ይቺ ልጅ ግን ምን አይነት አቃጣይ ናት? ምንድነው እያደረጉ ያሉት? አይ ልክ እየሰራ አይደል? ምን እየሆነ ነው? አንተ ደውለላታል ለሰው? ኧረ እኔ ምን ደውለላታለሁ? እሱን ለማናገር ነው የጠራሁት። ምንድነው እንደዚህ ሆነ የሚመጡት? እኔ እኮ ነግሬሃለሁ ይቺ ልጅ የሆነማ ችግር አለባት ብያለሁ። ሱሪ ናሂ ምንድነው ብቻ ና እንደ ጠራነህ ምን እየሆንክ ነው? ቆይ ምን እየሆንክ ነው? ብቻ ና እንደ በሰላም ልንጠራ አይደል? አንቺ ደግሞ ከየት ነው እንትን አንቺ እንርዳሽ ባል እናግዝሽ ባል ሌላ ችግር ሊፈጥር እሷን አትናገሯት። ስርዓት ናሂ እኔ እሷን መናገራችን ትዳርህን ችግር ውስጥ እየከተትክ ነው። ትዳርህን ችግር ውስጥ የራሳችሁ ጉዳይ ትዳርህን ችግር ውስጥ እየከተትክ ነው። እንዳትነካው አንቺ ቋንቺ ነና አጠናግርሻለሁ። ሰማሽ? ረፈቃ ለምን ነው ለሷ ጭራሽ የከንትር እያልክላት ምን አገባ? አይደበራችሁ? ምን አገባ? ምንድነው እያደረክ ያለው? እኔ አንዴ ቆይ አንዴ ማን ብቻህን የጠራን አይደለም? ብቻህን የጠራን አይደለም። እሷ ጋር ነው የምመጣው ከዚህ በኋላ ነገር ለመፍታት ነው ወይስ ነገር ለማባባስ ነው የምትፈልገው? ካሜራ የለም አላላችሁም? ምንድነው ካሜራ ደቀናችሁ? ምንድነው ካሜራ? ይሄን ነገር ኦሬዲ ቤተሰቦች አውቀውታል። ቤተሰቦች ይሄን ሁሉ ነገር አውቀውታል። ያንተ ቤተሰቦች የኛ ቤተሰቦች ነው። ስለዚህ ነገሩን መፍታት አለብን። እኛ የሰው ትዳር የመፍታት ነገር የለም። እኛ የሰው ትዳር የመፍታት አንቺ ቆይ ተናግረን የመጣ ነው ገንዘብሽ ነው ልጁን ነው የምትፈልጊው? እሺ እሱ ምን አገባ አንተ? ወይስ ለማን ባል ስማማ ማን ነው ውብዬ? ጭራሽ ውብዬ አንድ ነገር አልገባኝም። መጀመሪያ ዝምድናዬን እንደው ያልኩኝ አይደለ? አንቺ ቆይ አስማኝ። አሁን እዚህ ጋራ ብሬንም ፍቅረኛዬንም ካገኘሁኝ ምንድነው ችግሩ? እንደውም ደስ ሊላችሁ ነው የሚገባው። ቆይ ችግሩ ምንድነው? አንድ ነገር ያልገባሽ ነገር አንተ ሚስቱ አይደለችማ። ይሄ ሁሉ የእናንተ ድራማ አይደል? ከናሂ ነው የሰማሁት። ይሄን ነገር የቆሰቆሳችሁት
መብታችን ደስ እንዳደረገ አንወጣም። የሰው ትዳር ውስጥ ገብታችኋል ብለናል። የመጨረሻውን ሳንፈታ ነው ዛሬ ለምን እንደጠራችሁ ልናናገር ብቻ እንደምትናገሩ ናሂ አንድ ነገር ከእናንተ ጋር ደግሞ ምንም ማውራው ነገር የለም። አጨጭቁኝ አስር ያደውሉ እኔ የሥራ ሰው እኮ ነኝ። በእናትህ እኔ ናርዲ በዚህ ሰዓት ከጎኔ ናት። እኔ ሌላ ምንም ነገር አልፈልግም። ተቀመጣልኛለች አብሬያት ነኝ። ቆይ እሱን ተይው። እሱ ሌላ ችግርም ሊኖርበት ይችላል። ምንድነው የተባባልነው? ገንዘብሽን ማስመለስ ሀቅሽን ማስመለስ እንጂ የሰው ትዳር መበጥበጥ የሚል ዲል ነበረን እኛና አንቺ የለንም። ግን አሁን እኔ እንድትሰሙኝ የምፈልገው ነገር ፍቅረኛዬ ብዬ ነው እስከዛሬ ድረስ ሁሉንም ነገር ሳደርግ የነበረው አይደል? እዚህ ጋር ደግሞ ብሬን ብዬ ነበር። ስመለስ ፍቅረኛዬንም ብሬንም ካገኘው ምንድነው ችግሩ? እሱ ባለ ትዳርም አይደለም ልጅ የለውም። ነግሬሽ አናቅሽም አንዴ ማለት ነው። ልጅ አንድ ነገር ትዳር የለውም። የሌለ ታሪክ ለምንድነው ፈታ ትዳር የለውም ማለት ልጅ አለ። ትዳር እኔ ልጅ አለኝ። ግን ደግሞ እናንተ ናችሁ ለዚህ የዳረጋችሁ። እዚህ ላይ ያደረሳችሁኝ እናንተ ናችሁ። ይሄንን ነው አይደለም የምትፈልጉት? እሷና ያሰብከው ነበር አይደል? ታወራውን ነገር ትሰማዋለህ። የምትናገረውን ነገር እየሰማሁ ነው። ለራስ እንደሆነ ነበር ፍላጎታችሁ። ተሳካላችሁ። በቃ አልገባኝም። እኔ ሲጀመር ሰላም ነው የምፈልገው። ልጅቷ አላረፈችም። እኛን ለመጠቀም ያረጋግጥ ልጅቷ አላረፈችም። ገና ከመምጣቷ በጠበጣችሁ ልጅቷን ህይወቷን ያመሰቃቀላችሁ። ናይ እየጠቀመች እንዳይመስለው ህይወትህን እየጎዳችሁ ነው ያለው። እኔ እንግዲህ እስካሁን እንደተረዳው ገና ሳትወጣ እዚያ እጅን ከሷ ላይ አንሳ። እሺ የተባረከ ትዳር ያለ ሰው ነህ። ስነ ስርዓትን ብትይዝ አይመለከታችሁም። እሱ የግል ህይወቴ ነው። በቃ አይመለከታችሁም። ስለዚህ ብሩን ላለመመለስ እኔ የሚመስለኝ ነገር ብሩን ላለመመለስ ከሷ ጋር ቦይፍሬንድ ገርልፍሬንድ ምናምን እያጫወተ ነው አይደል? ገንዘብ አይደለም ያገኛል። እያታለለሽ ነው። ሰው እንዲያክፈልጋለሁ፣ ተመልካቹም እንዲያክፈልጋለሁ። እናንተም ይሄንን እንድታውቁ ፈልጋለሁ። እያታለለሽ ነው። ገንዘብ አይደለም ያገናኛል። እና ምንድን ያገናኛችሁ? እያታለለሽ ነው ልጅ። ሰማሽ? እንለወጣለን፣ ችግር የለውም። ሰው ግን ምን ሆኖ ገንዘብ እኮ ላፊ ጠፊ እኮ ነው። ገንዘብ ያልፋል እኮ። ይሄ ተራ እኮ ነው። ይሄ ለዚህ ዓለም ገንዘብ ተራ ነው። የሰው ልጅ ማትረፍ ነው ዋናው ነገር። አይ ጸበል ሂድ፣ ጸበል ሂድ። የሆነ የነካው ነገር አለ ኪሩቤል፣ የሆነ የነካው ነገር አለ። እናንተ ናችሁ የተነካችሁ። ተነክታችሁ ሰው የምትነኩ ችግር ያለባችሁ እናንተ። እንደውም ደስ አይላችሁ እንዴ? ምን ሆኖ ደስ የሚለን እንዴ? እኔ ብሩ ይቅር በቃ። አሁን እኔ ትዳሬን መልሼ ፍቅረኛዬን ካገኘው እናንተማ ህይወቴ እንዲበላሽ ነበር፣ ግን አልተሳካላችሁም። ብሩ ይጥፋ ችግር። እንደዚህ አይነት መልካም ሰው በቃ ሰጣችሁኝ። እናንተ ወጥመዳችሁ ውስጥ አልገባውም አይደለ? አሁን ያንተ ወጥመድ ውስጥ እየገባን ነው። ከሷ ጋር የሆነ ግንኙነት ጀምራችሁ ብሩ ላለመመለስ እኛ ብር አይደለም ያገናኝ ነገራቸው። ችግር የለውም። እኔ አንቺ አረሽም ተናጅኛች ምስኪን እናትሽ ናት የምታሳዝነኝ። ገባሽ? ተለስመታት ነው እንዴ? አንተ ለቀኝ። አሁን ተከላከላለህ። አይመለከትም። ትዳርህን እየበተንክ አንተ ቆይ እንጂ እንዳልወረወረ ወደ ላይ ትዳርህን እየበተንክ እንዳትነካ። ማንም እንዲነካታ እያያችሁ ማንም እዚህ ጋር እየተቀመጠልህ ምን ያመጣሉ ቤተሰቦች ምን ያህል እየከፋቸው እንደሆነ እያወቁ ሚዋ ምን እንዳይመጣ ነው ይከፋል። ልጅ ምን እየሆነ ነው? ቆይ ግራ ገባኝ። በቃ ማንም እንዲነካት አልፈልግም። ጫፏን ማንም እንዲነካት አልፈልግም። እሺ በቃ እናንተ በታግዙልኝ። ምን ይስነው? ማንም እንዲነካት አልፈልግም። ከሳጎን ነኝ እኔ። ለዛሽ ምስኪን እናትሽ ብለሽ እኔ ኪሬት ከዚህ ነገር ውስጥ አንድ ለዛሽ ምስኪን እናትሽ ብለሽ እየተሰራው ካለው ነገር ለመውጣት ሞክሪ። ገባሽ? ወርበል በእናትህ እጅን አሳውሩት። እጅን አውሩት። እኛ እሷን ለመርዳት እኮ ነው የመጣነው። አይመለከተኝም። የምን መርዳት ነው? አንተ የሰራው ስራ አንተ እንጆና አንተ ምትረዳት ወይስ ማስተራብነት ነው? ማን አንተ? እህታችን አብረን ያደግን ሴት። በቃ የራስህ ጉዳይ እንዴ። እርዳታ ምናምን ይላል። አጣች እንዴ? አትሻል እንዴ? ንገሪያቸው። አጣች። አንተ ግን ከሁለት ታስተዳድራለች። ሰማ ከሁለት ያጣ እያደረገች ታስተዳድራለች። አንተ ልጅ ግን ምን እየሆንክ ነው? ምን እየሆንክ ነው? ምን እየሆንክ ነው? አንተ ያው መተው የምታወራው ነገር ታውቃለህ? የምታወራው ነገር ሰነዘርክብኝ። ምን ሆነክ ነው? ሰነዘርክብኝ። በቃ እራት እንኳን መሰንዘር ትዳርን እየበተንካ ምን አገባችሁ? ይሄ እኮ ኖርማል። እናንተ ናችሁ አይደል እንዴ የቆሰቆሳችሁት? ማን የለኮሰው? ማን የኛ ገንዘብ ለማስመለስ ዱላ ሲያንስ ነው አንተ ናሂ። ሌላ ነገር ውስጥ አትግቡ። እኔ ሳግንችን ቀንሽ ይኸውልህ እኔ ላይ ሰነዘርክ አይደለ? አንዴ ናሂ፣ አንዴ ስማኝ። እኛ ጋር እየተፈጠረ ያለው ነገር ብቻ ልንገርህ። ውብዬ ካሜራ ደቅና ለመምታት ነው እንዴ የቀጠርከኝ? ስለ ባለቤት የምትጨነቅ ከሆነ ምንድነው? ውብዬ አንዴ ስሙኝ። ስለ ባለቤት የምትጨነቅ ከሆነ አንድ ነገር ብቻ ነው የምጠይቀህ። ውብዬ ሆስፒታል ናት ታውቃለህ? አልወጣችም። ከጎኗ ደጋፊ እንኳን የለም። ሄሉንም አይንሽን ላፈር ብላታለች፣ አላያትም ብላለች። ስለዚህ ናሂ ካንተ ምን የምንፈልገው ነገር የለም። ትዳርህን ማዳን ትፈልጋለህ ወይስ አሁን ላይ ለመጣችኋ ልጅ በፊትም ግንኙነት እንዳላችሁ እንደነበራችሁ እኔ ምንም ኮንፊውዝ እየሆንኩ ነው፣ ወይስ ለሷ ታዳላለህ? አሁን እሱም ብቻ ንገረኝ። ትዳርህን ማዳንና ማዳን አትፈልግም? ምንም አይነት መመለስ አይጠበቅብኝም። እንዴ ማነህ አንተ? ማነህ? ህይወት የለበጠብጥ የመጣ ሰው እኮ ነህ አንተ።
እኔ ለአንተ ደግሞ ቦታ ስጪ ልመልስልህ። አንተም ትዳራችን ትዳር የምትለው ትዳር ነው ያለና አይዋን እኔ ናርዲን አትርፌያለሁ። ከዚህ ሁላ እኔ ናርዲን አትርፌያለሁ። አይመለከተኝም ሌላው። እኔ ግን እናንተ ደስተኛ መሆን የለባችሁ። እኔ ብሩ ይጥፋ ችግር የለውም፣ ግን የኔ የምለውን ሰው ካገኘሁኝ እናንተ ደስ ሊላችሁ ነው የሚገባው። ይሄ ሰውዬ ምንም ሚስትም ልጅ ምንድነው ንግግራችን? መጀመሪያ ምንድነው ንግግራችን? ለቪዲዮ ተብሎ አብረው ስለሰሩ ምናምን እናንተ ሪል አረጋችሁት እንጂ እሱ ምንድነው የተነጋገርነው? እኛ ለስራ ብሎ የላከውን ገንዘብ ለእናቴ ይሁን ነገር ላርግላት 5 ሳንቲም ይዤ አልመጣሁም ብለሽ እንደዛ ለምነሽ እግር ስር ወድቀሽ ትዳር ልታስበትኝ ነው? በቃ ነገሮች ይስተካከላሉ፣ አብረን እንሰራለን። በቃ አብራችሁ ትለወጣላችሁ። ውብዬስ እሱ እኮ ማለት በቃ አንድ ዝም ብሎ ለቪዲዮ ምናምን እንትን ያላስተደሰኝ ነች እንጂ እኮ ሚስት አይደለችም። እንዴት ሚስት አይደለችም? የልጅ እናት እኮ ነች። ልጅ አላቸው እኮ። ይሄን ታውቂው ገና ሁለተኛ ልጅ እኮ እየመጣ ያለ እኮ ነው ነገሩ። ለምን አትረጂም? በቃ ቪዲዮ እንደሆነ ደርሽበለ ምን አስፈለገ? እኔ ለቪዲዮ እንደሆነ ደርሽበለ ከዚህ በኋላ ውብዬ አንድ ነገር ብትሆን ተጠያቂዎችኛ ነን። ሰማኝ መታኝ እኮ ከዚህ በላይ መግደል እኮ ነው የቀረው። አንዴ ተረጋጉ። ቢሆንልኝማ ተረጋጉ። አንዴ ተረጋጉ። ውብዬ ነገር ብትሆን እኛ ነን ተጠያቂዎች። ማን ተጠያቂው? ውብዬ አንድ ነገር ማን ነው ይሄን ነገር የጀመረው? እኛ ነን ተጠያቂዎቹ። ውብዬ አንድ ነገር ብትሆን ምን አገባኝ ታዲያ? ራሳችሁ በጀመራችሁት እኔ ምን አገባኝ? አሁን ነገሮችን ለማስተካከል ነው እየሞከርን ያለ ነው። ከምናስበው ውጪ እየወጣብን ነው። አንቺ ዝም በይ። አንተ ምን ይሁንክ ነው? አንቺ ምን አገባ እንዴ? ምን አገባ ከሱ ጋር እናንተ ውብዬ ማን አለኝ እኔ በዚህ ሰዓት ማን አለኝ እኔ? አንተ ገና ቀለበቷ እስክታወልቅ ድረስ እኮ ነው የደረስኩት አይደል? ማን ነው በእናንተ ምክንያት? አሁንስ ምን እያደረክ ነው? ቀለበቷን አውልቃ እንድታጸድቅልህ ነው? አሁን ፍቺ እንድታጸድቅልህ ነው? እንደዚህ ተያይዘህ ቆይ ቆንከው አንተ አርገው ወይ አው ማውለቅ የወረወረችውን አንተ ማውለቅ እሷ አውልቀዋለች። መብቴ መሰለኝ አላወልቅም እኔ አንድ ነገር ልንገር። ይሄ ልጅ ግን አንተ ጤነኛ ነህ? አይንህን ክፈት ና ይሄ አይንህን ክፈት። አይንህን ክፈት። አይንህን ክፈት። ስነ ስርዓት አትንካኝ። ምንም ጸብም አልፈልግም። ጸብም አልፈልግም። በእኛ ተጠቀም። ምንድነው የምትጠቀመው? ምን እያደረጋችሁ ነው? በእኛ ተጠቀምሽ። ስትምሱብኝ ነበረ። ሞላችልኝ፣ ደፈነችው ጉድጓዱ። እናንተማ እኮ ቢቀርብን ነገር ነው ያሰባችሁ። ቢቀርብን ሱሪ እና ከዚህ ነገር ብንወጣ ይሻላል። እናንተ ደስተኛ መሆን ያለባችሁ። እኔ አይደለ እኔ ማለት እንግዲህ አብሮ አደግ ማለት እህት፣ እናንተም ወንድሞቼ። አንቺ እኮ ነገሮች እናትሽ ነግሬ ሁሉ ነገር ነው ማበላሸው። እናትሽ ዩቲዩብ አታይም ብለሽ ከሆነ ሂጄ እያንዳንዱ የተፈጠረው ነገር አሳያለሁ። ምንም የሚፈጠር ነገር የለም። እያንዳንዱ አሳያለሁ። ሰማኛለህ አይደል? እኔ ሌላው ቀልድ ምንም አታመጡ። ሰማህ? ይሄ እናቴ ድረስ ሄዳለሁኝ ካልክ ከኔ ጋር ነው ሁለታችሁም ጸባችሁ። እኔ በእናቴ ቀልድ እንደማላቅ ታውቃለህ። እሺ አሁን የት ነበራችሁ? እውነቱን ተናገሩ። ዛሬ የት ነበራችሁ? ምን ስታደርጉ ነው ያላችሁት? አብራችሁ የመጣችሁት ከየት ነው? ምን አገባ? የትም ነው ማለት ቆይ ምንድን ነው አሁን ከውብዬ ውጪ የት ነበራችሁ? በእናታችሁ እኔ እንደው በጣም ጊዜን እየወሰዳችሁ ነው። በጣም ለእናንተ መስዋዕት እያደረኩ ነው። እናንተም ደስ ሊላችሁ ነው የሚገባው። እውነቱ ጠርቷል። አይንሽ ላይ ግን በጣም ተንኮለኝነትና ቂም አለ። ያን ተንኮል ነው የምትለው? አልገባኝም። ቆይ ፍቅረኛ እንደነበረ እንደሆነ አታውቅም? ስለዚህ ነገሩ ጠርተዋል ማለት ነው። ማስረጃ አለን አላላችሁ? እሱን ማስረጃ አለን። ገንዘብሽን ልናስመልስ እንጂ የሰው ባል እንወስዳለን። የሰው ትዳር ልንበትን አይደለም ማለት ነው። ከዛ ደግሞ እሱ አምኖበት እኔ ጋር ከመጣ ምንድነው ችግሩ? እኔ መሰለች የዋ ልጅ እስቲ አይኗ ክፉ ነው ትላለች። ችግሩ ምንድነው? እኔ አደረገች እሱ ጥፋት ይኸውልሽ፣ አንቺ አይን ላይ ሸር ይታየኛል፣ እሱ አይን ላይ ደግሞ ተጋርዶበታል። ምንም ተሸፍኗል። አልተጋረደም። አይንህ ተጋርዷል። ምን ሆነች እቺ ልጅ? ስለ አይን አይደለም ያወራሁት። ውልውል አድርጎ ነው የፈጠረው። ስለ አይን አይደለም ያወራሁት ናሂ፣ ስለ አይን አይደለም። እቺ ልጅ እያታለለች ነው ያለችው። አንቺም እያታለለሽ ነው። እያታለልሽው ነው። ለምንድን ነው የኔ ብለው ሰው ሳካ? እሺ ናሂ፣ ለትንሽ ጊዜ እንትን አርባ ምንጭ ተመለስ። ቤተሰብ ጋር ተመለስ። ስለፈጠረ እኔ እዚህ ተመችቶኛል። እኔ ተመችቶኛል። ሰውዬ እኮ ሚስቱ አይደለችም። ይሄው እግር ስር ወድቄያለሁ። እኔ እንደዚህ አይነት ነገር እግር ስር ወድቄያለሁ። እባክህን ትዳርህን አለ። እባክህን ቆይ ስማኝ፣ ሚስቱ አይደለችም። አብረው ነው ዩቲዩብ በጉልበት ሞከርን፣ በእግር ስር ወድቀን ሞከርን። ምን ነው ችግር? አንተ አትልቂኝ፣ ወደዛ አትንኪኝ። አታናጅኝ። አትሳደባት በእናትህ ናይ። እኔ ካንተ ጋር እንዳገባ አንተ እንደዚህ ጸብ ውስጥ አትገባ። እንደዚህ ነው ጸብ አትገባ። ከዚህ በኋላ እኔ እናንተ ነገሩን በቃ ዝም ብለህ ለመፍጠር ነው የመጣው። እኔ ትዳር አያገባህም። ስላንተ ትዳር አይደለም፣ ስላንተ ትዳር ስለ ልጆችህም ጭምር ነው። ሚስትም ልጅም የለውም። በቃ ዩቲዩብ አባሳሩ ምናምን እናንተ ለመረዳት ያቀታችሁ። አይንህን ክፈት። እንዲህ እየተናገረች አይንህን መክፈት ያቅታል። ናይ ለዩቲዩብ አብረው ነው የሆኑት እንጂ ሚስቱ አይመለከታችሁም።
ምንድነው ነገሩ? ከምናስበው አንተ እኔ እንደዚህ አልገመትኩም ነበር እኮ አንተ እሱ እንደዚህ አልገመትኩም ምናምን ትላለህ እንዴ? አሽሞን ሙና ምናምን ኤርፖርት ሄደህ ተቀብለህ እንዲህ አልገመትኩም ምናምን ትላለህ ወይ ነው? ይሄንን ጉድ ሄሉ የሰማች አይመስለኝም። አብራችሁ እንደምትሉ ታውቃለች። ምን አገባ እሱ አይመለከትም። ከዚህ በኋላ እኮ እኔ የትም አላገኛችሁም እኮ በቃ አትደውሉልኝ። እኔ ምንም አይነት ነገር ውስጥ መታየትም አልፈልግም። እኔ ኑሮዬን እየኖርኩ ነው። በቃ አትደውሉልኝ ብለህ ከሆነ ስልክ እያፈላለጋችሁ አትደውሉልኝ። በቃ ይኸውልህ ውብዬ ሄሉን ማየት አልፈልግም ብላለች። ውብዬ ጎን ማንም የለም፣ እየረዳት ያለ ሰው የለም። ይሄን ታውቃለህ። ይሄንን እያወቅ እንረዳት ሄድን እኮ አይደለ እንዴ? ታዲያ እጄ ምንድነው የገጠመኝ? ጥፊ ቀለበት ማውጣት በማን ምክንያት? በእናንተ ምክንያት። አሁን ያደረከው በአንተ ምክንያት በአንተ እንዳትነካኝ እንዳትነካኝ ጫፌን እንዳትነካኝ። እያመመኝ ነው። እዚህ ነገር ውስጥ መግባት እንዳትነካኝ። እሷን ይዤ በመምጣት የጥፋተኝነት ስሜት እየተሰማኝ ስለሆነ ነው ያልመለስኩት። እንደውም አመሰግናለሁ። ነይ አመሰግናለሁ። እንኳን አመጣህልኝ። እንኳን አመጣህልኝ። አንቺ ብርሽን እንዳትጠይቂ ታይ እየሸፋፈነ ነው ይሄን ጉዳይ። ምንም ብር የለም እኔ ጋር። ይሄንን ብር እንዳለመመለስ ነው። ብሩ ይጥፋ፣ ችግር የለም። ብር ነው ወስጄብሻለሁ። ነገሪያቸው እኔ ገንዘብ ወስጄብሻለሁ። በቃ ስለዚህ ገንዘብ አለምትፈልጊ ማለት ነው። ገንዘብ አይደለም ፈልጊ። በቃ ገንዘቡ ይቅር። ፍቅር እኮ ይበልጣል ከምንም ነገር። ሰላም ያለው ህይወት ይበልጣል። ያጨጭቁን በቃ ኑሯችንን ብርም ኖሮ ሰላም ላይ ነው። አትደውሉልን። ለምን እንደምትደውሉት እንዴ? እኔ በነፃነት መኖር ፈልጋለሁ። በሰው ምናምን አትላኩ እስከ ቤት ድረስ እስካለሁበት ምንድነው የሚያስልካችሁ ነገር? በቃ የራሴን ኑሮ ሰላማዊ ኑሮ እየኖርኩ ነው። እቺ ልጅ ደግሞ ተንከራታ ነው የመጣችሁ። በቃ ልንከባከባት፣ አብሬያት ልሁን። ፍላጎታችሁ ይሄ አይደለ? አብሬያት ልሁን። በቃ እያወራህ ግን ያለ እኔ ነኝ። አዎ የሆነ የሚያናግርህማ ነገር አለ። እንደዚህ ምንድነው የሚያናግርህ? እኔ አላቅልህም። እኔ ምን አቀልህ? ልጁ ላይ ምንድነው ያደረግሽበት? አልገባኝም። ልጁ ላይ ምንድነው ያደረግሽበት? እናንተ በዚህ ሁኔታ ያስነካሽው ነገር አለ አይደል? እውነቱን ነገር ያስነካሽው ወይም ያደረግሽላት ነገር አለ ማለት ነው። ያስነካሽው ነገር አለ እንጂ በጤና አንተ እጅን እንዲህ አታርግ። እሷ ላይ ስሟ ናርዲ ነው። ደግሞ አንቺ አትበላት። ናርዲ ነው ስሟ። ናርዲ ትባላለች። ይገባል? አሊያም ደግሞ ማፊ ትባላለች። ይገባል አይደለ? ናርዲ ወይ ማፊ ብለህ ጥራት እንጂ እንዲህ አንቺ ምናምን እያልክ እጅን አቀሳስርባት። ማፊ ስትባይ በቃ አንተ ያወጣህላት ስም ምን አገባህ እሱ። አንድ ነገር ልንገርክ፣ ትሰሙኛላችሁ አይደል? ስለ እግዚአብሔር ትሰሙኛላችሁ አይደል? ሚስትም ልጅም ያለ ምንድነው እናንተ ማመን የከበዳችሁ? ሄሉ ይሄን ነገር ሄሉ ብትሰማ ከፎቅ ነው ተወረውርሽ። እስቲ ትምጣ። ለምን አትመጣ? ማናት ሄሉ? ማንም አይነካት። በእኛ ህይወት ማን ያገባል? ማንም አይነካት። እሺ ወንድ ነኝ ያለ እንካት። ሰላም ያለ ቤት እኮ ሰላም ያለው ጎጆ ውስጥ ነው የገባሽው። አልገባኝም። ከኔ በላይ የምታውቁት ነገር አለ? እናንተ እኛን መጠቀም አልነበረብሽማ። እኛን መጠቀም አልነበረብሽ። በራስሽ መንገድ መምጣት ትችይ ነበር። እኛን ለምነሽ ገንዘብ ይወጣል ስትሉኝ ነው ይሄ ሁሉ ነገር የተፈጠረው። ግን ትዳር እንደሌለው ምናምን በቃ ሁሉንም ነገር አረጋግጫለሁ። እኔ እና እሱ ደግሞ ብርም ሆነ ምንም ነገር ሆነ ሰርተን ማምጣት የምንችለው ነገር በቃ እያንዳንዱ ነገር ይሄ ሚስት አለው ምናምን ይሄ ለዩቲዩብ ተብሎ የተደረገ ነገር ነው። ሰው አሳዘናችሁ። ለምን ወርቅ አታውጡም? አያልፍላችሁ ሁለታችሁ። እሺ ሚስቱስ ንገሪኝ፣ ምንድን ነው? እሱን አንተ አይደለም እርጉዝ ናት፣ ልጅ አላት። ምንድን ነው የሚሆነው? ምን አስነክተሽ ነው አንዴ ትላላችሁ? አንዴ ምን ታስነካኛለች? ንጹህ ሰው ንጹህ ሴት ለራሷ ተንከራታ የመጣች በየሰው ሀገሩ ደክማ የመጣች ምን ታስነካኛለች? መተታረገች። ጥሩ ሰው እንደሆንክ ካቃለው ጥሩነትህ ልክ እያለፈ እዚህ አይነት ብልግና አይለባም። ናሂ ጥሩ ሰው መሆንህን ቤተሰቦችህም ሲመሰክሩልህ አይቻለሁ። ጥሩነትህን ከልክ አታሳልፈው። ክፉ ሴት አይደለችም። እሺ ንጹህ ሴት ታውቃላችሁ። ንጹህ ሴት ናት። አብረን ጭቃ አብኩተን እያላችሁ አይደል የሰነበታችሁት? ምን ተፈጠረ? እኔ ከጊዜ በኋላ ምን እንደተፈጠረ ምን አውቃለሁ? ምን ለምዳ እንደመጣች ምን ሆና እንደመጣች ምን ማለት መልካም ሴት ናት። እኛ ናሂ ከቁጥጥራችን በላይ የሆነ ነው ይሄ ነገር። ግን ቢበቃን ይሻላል። ግን ሄሉ ማወቅ አለባት ይሄን ነገር። ለምን መደወሉ ምን አስፈለገ? ሄሉ ማትገርፈን ይል እንዴ? ለምን እንዴ? ትቆጣናለች እኮ ትጎዳናለች ማለት ትጎዳናለች። ያሾፋሉ እያየ ነው። ትጎዳናለች። ሞታለን እኮ ደውለህ ትዳርን እየበተንክ ቀልድ በእናትሽ እነዚህ እየቀለዱ እንሂድ። ሙዳቸው ከባ የትም እንዳትሄዱ። አንቺ ቤት እንገናኛለን። አንቺ ቤት እንገናኛለን። ለእናትህ ኧረ አታስፈራራት። ከዚህ በኋላ እንደውም አታገኛችሁ። ናርዲ ለእናትሽ ጭራሽ አታገኛችሁ። አለን መገረፋችን ነው። ሄሉ ወይ እንዴት ነሽ? አለን ሰላም አለን
አለን። የት ነው ያለሽው? እኔ ቤት ነኝ ያለው። ቤት ነው ያለሽው? ጉድሽን አልሰማሽ? ይኸውልሽ ባለፈው ሆስፒታል ሲያደርግ የነበረውና ይሄ አይተሻል አይደለ? ይዟት መጥቶ አሁንም እኛ ነገሩን ለመፍታት ብቻውን ና ስንለው ይዟት መጣ። ይሄን ነገር ታውቂያለሽ? ምን ይመጣል? እጅ ለእጅ ተያይዘው ልክ እንደ ፍቅረኛ አክት እያደረጉ ነው የመጡት። እኛ ነገሩን ለመፍታት ይሄንማ አያደርገውም ማለት ነይ ጉድ ይዞ መጣው። ይኸውልሽ እኛ አሁን ብቻችን መፍታት ስላልቻልን ነይና አሁኑን ፈጥነሽ ነይና ነገሩን አስተካኪ። እኛ አይመለከተንም ከዚህ በኋላ ጉድሽን አይተሽ አስተካኪ። እኔ ከዚህ በኋላ እዚህ ነገር ውስጥ አንገባም። እኔና ኪራ ሎኬሽን ልክልሻለን ያለንበት ቦታ። ያስቀጠቅጡና ተዋት ነይ በእናትሽ። ኧረ ጎረምሳ እኮ እየመጣ ነው እንጠብቀኝ። አንቺ ሄዱ ነው ጎረምሳ ያልሻት? ነይ በእናትሽ። ልጆች አብደዋል። ይሄዱ ታያቸው። ቆይ የት ነው የምትሄዱት? ቆይ እየመጣች ነው። እዚህ ሁኑ። ይሄንን ጉዳይ ታና የምትሄደው ሰማችሁ? ኧረ ቢደበድበንስ Godana